በዚህ ምስል መጀመሪያ የታያችሁ ነገር ምንድነው? የውሻ እግርና ጭራ ወይስ የውሻ አፍ? በዚህ ምስል መጀመሪያ የታያችሁ ነገር ስለ ፐርሰናሊቲያችሁ ይናገራል። ብዙዎች እንዲጫወቱት ሼር አድርጉላቸው። መጀመሪያ የታያችሁ የውሻ ጭራና እግር ከሆነ ያ ማለት እናንተ በጣም ሰው ላይ ጥገኛ መሆን የሚያስጠላችሁ፣ በሐሳብም ኢኮኖሚካሊም በሁሉም ነገር ራስን መቻልን የምትወዱ ወይም ጥገኛ መሆን በጣም የምትጠሉ አይነት ሰዎች ስትሆኑ ሰዎች በህይወታችሁ ውስጥም በችግራችሁ ውስጥም ጣልቃ እንዲገቡ ፈጽሞ የማትፈልጉ አይነት ሰዎች ናችሁ። እንዲሁም ከፍተኛ የሆነ ችግርን የመፍታት ችሎታ ያላችሁ፣ ችግር ሲገጥማችሁ ብዙ መውጫ መንገዶች የሚታዩአችሁ ሲሆኑ የራሳችሁን ችግር በራሳችሁ አስባችሁ በራሳችሁ ወስናችሁ መፈጸም የምትችሉ አይነት ሰዎች ናችሁ። ነገር ግን በዚህ ምስል መጀመሪያ ይታያል የውሻ አፍ ከሆነ ያ ማለት እናንተ ነገሮችን በጥልቀት ማሰብ የምትችሉ፣ አደራይታችሁ በብዙ ደርዝ ማሰብ የምትችሉ፣ የማሰብ ችሎታችሁ በጣም ከፍተኛ የሆነና በጣም ሎጂካል ምክንያታዊ የሆናችሁ የምታደርጉትን ነገር ሁሉ በምክንያት የምታደርጉ አይነት ሰዎች ናችሁ። አንድን ነገር ከመወሰናችሁ በፊት ደግሞ በጥልቀት በዛ ነገር ላይ ጊዜ ወስዳችሁ ማሰብ የምትወዱ፣ በችኮላ የማትወስኑ ስትሆኑ ከፍተኛ የማዳመጥ ችሎታ ያላችሁ ናችሁ። ሰዎችንም ነገሮችንም በእርጋታ የምታዳምጡ፣ ሰዎችን የምትሰሙ አይነት ሰዎች ናችሁ። ይህ ፐርሰናሊቲ ቴስት ማንነታችሁን ከገለጠላችሁ በኮሜንት ሴክሽን ላይ ያሳውቁኝ። ለቤቱ አዲስ የሆናችሁ ፎሎ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። አመሰግናለሁ። በዚህ ምስል መጀመሪያ የታያችሁ ነገር ምንድነው? የአይጥ ወይስ የድመት ምስል? በዚህ ምስል መጀመሪያ የታያችሁ የአይጥ ምስል ከሆነ ያ ማለትና እጅግ ሲበዛ ጠንካራ ሰራተኞች፣ ሃርድ ወርከር የምንለው አይነት ፐርሰናሊቲ ያላችሁ፣ ከሌሎች ትዕዛዝን ምክርን መቀበል ፈጽሞ የማይከብዳችሁ፣ ያንንም መከተል የማይከብዳችሁ እና እጅግ በጣም ተግባቢ፣ በተለይ ደግሞ ከሰው ጋር በመስራት ክህሎታችሁ ጎበዝ ስለሆናችሁ እጅግ ተግባቢ፣ ብዙ ወዳጅ ያለውና በቡድን መካከል ደግሞ ሰዎችን ዘና የማድረግ አይነት ተስጦ ያላችሁ ሰዎች ናችሁ ማለት ነው። ነገር ግን በዚህ ምስል የታያችሁ የድመት ምስል ከሆነ ያ ማለት እናንተ ነገሮችን በራሳችሁ መንገድ ማድረግ የምትወዱ፣ ሰዎች በምታደርጉት ነገር ውስጥ ጣልቃ ሲገቡባችሁ የምትናደዱ አይነት ሰዎች ስትሆኑ፣ ምክር የማያስደስታችሁ ማለት ሰዎች ሲመክሯችሁ አስፈላጊ ቢሆንም በጣም በደስታ የምትቀበሉት አይነት ሰዎች ያልሆናችሁ፣ ምክር ያን ያህል የማትወዱ፣ ነገር ግን ለሰራችሁ ስራ ሰዎች እውቅና ሲሰጧችሁ ደግሞ በጣም የምትደሰቱ፣ ላይ ግን ጥገኛ መሆን የማትፈልጉ ናችሁ ማለት ነው። ይህ ቪዲዮ ብዙዎች ጋር እንዲደርስ ለ5 ሰው ኮፒ ሊንክ አድርጉልኝ። ሀሳባችሁን በኮሜንት ሴክሽን ላይ ያሳውቁኝ። እንዲሁም ባዮ ላይ ያስቀመጥኩት የዩቲዩብ ሊንክ አለ። ዩቲዩብ እንዲያድግ ግቡና ሰብስክራይብ አድርጉ። በዚህ ማበረታቱኝ። አመሰግናለሁ። በዚህ ምስል መጀመሪያ የታያችሁ ነገር ምንድነው? ይህም በፍቅር ግንኙነት ውስጥ ምን አይነት ሰዎች እንደሆናችሁ ፍንትው አድርጎ የሚያሳይ ፐርሰናሊቲ ቴስት ነው። ስለዚህም ቪዲዮ ለ5 ሰው ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። እንዲሁም ይህ ቪዲዮ በእርግጥም የሚገልጻችሁ ከሆነ ብቻ የሚገልጣችሁ ሰዎች ብቻ ባዮ ላይ ያስቀመጥኩትን ሊንክ ተጭናችሁ ዩቲዩብን ሰብስክራይብ ታደርጋላችሁ፣ ቪዲዮዬን ታያላችሁ ማለት ነው። በዚህ ምስል የታያችሁ የወንድ ልጅ ምስል ከሆነ ያ ማለት እናንተ በፍቅር ግንኙነት ውስጥ በጣም ሲበዛ መወደድ የምትፈልጉ፣ እንክብካቤን የምትፈልጉና በጣም አፍቃሪ የሆነ መንፈስ ያላችሁ፣ ነገር ግን ትንሽ አብሯችሁ ያለውን ሰው ፍላጎት ያ ሰው ምን እንደሚፈልግ በጥልቀት መረዳት የማትችሉ፣ ጀስት የሰውን ፍላጎት ግን አንደርስታንድ ማድረግ የሚከብዳችሁ አይነት ሰዎች ናችሁ። ነገር ግን በዚህ ምስል የታያችሁ የሴት ልጅ ምስል ከሆነ ያ ማለት እናንተ በፍቅር ግንኙነት ውስጥ በእውነተኛ ፍቅር የምታምኑ፣ እንዲሁም ደግሞ የሆነ ፐርፌክት የሆነ የራሳችሁን መመዘኛ ይዛችሁ ፐርፌክት የሆነ የተሟላ አይነት ግንኙነትን የምታልሙ፣ እዚህም የተነሳ በቀላሉ ልባችሁን ለግንኙነት መክፈት የሚከብዳችሁ አይነት ሰዎች ናችሁ ማለት ነው። ነገር ግን በዚህ ምስል የታያችሁ የራስ ቅል ምስል ከሆነ ያ ማለት እናንተ በግንኙነት ውስጥ እጅግ ፕራክቲካል የሆናችሁ ተግባራዊ ሰዎች የሆናችሁና ግንኙነትን ቶሎ ኢግኖር የምታደርጉ፣ ከልካይ የሆነ ለግንኙነት ያልተከፈተ ልብ ያላችሁ ማለቴም ማትፈልጉ ማለቴ ሳይሆን እጅግ ሲበዛ ጠንቃቃ፣ እንዲህ አይነቱ የፍቅር ስሜት እንኳን ሲሰማችሁ አልፋችሁ እስከ ጥግ ከመሄድ ይልቅ ስሜታችሁን መቆጣጠርን የምትወዱ፣ ያን ያህል ድንበር የማትጥሱ፣ ከዛ ሰው ምላሽ እስካላገኛችሁ ድረስ
የእናንተ ከሆነ ሰው ጋርና ከልባችሁ ሰው ጋር ግን በጣም ዘና የምትሉ የምትጫወቱ ፍቅር የምታሳዩ አይነት ሰዎች ናችሁ። ይህ ፐርሰናሊቲ ቴስት ማንነታችሁ ከገለጣችሁ በኮሜንት ሴክሽን ላይ ያሳውቁኝ። ለቤት አዲስ የሆናችሁ ፎሎ አድርጉ። አመሰግናለሁ። በዚህ ምስል መጀመሪያ የታያችሁ ነገር ምንድን ነው? የሚጮው ሰው ወይስ ደግሞ የእጅ ምስል? ይህ አጭር ፐርሰናሊቲ ብዙዎች ጋር እንዲደርስ ለ5 ሰው ኮፒ ሊንክ አድርጉልኝ። እንዲሁም አንድ ቻሌንጅ አለኝ። ይህ ፐርሰናሊቲ ቴስት የምር የሚገልጣችሁ ከሆነ ባዮ ላይ ያለውን ሊንክ ተጭናችሁ ዩቲዩብን ሰብስክራይብ ታደርጋላችሁ፣ ከገለጣችሁ ብቻ። እሺ፣ በዚህ ምስል የታያችሁ የሚጮው ሰው ፊት ከሆነ ያ ማለት እናንተ እጅግ ሲበዛ ለሌሎች አሳቢ፣ ዋና የዚህ ፐርሰናሊቲ መለያ ሌሎችን የማገናዘብ ችሎታ ነው። በራሳችሁ ዓለም ብቻ የምትኖሩ ሳትሆኑ በዙሪያችሁ ያሉትን ሰዎች በምታደርጉትም ነገር በደግነትም በተለያየም ነገር ኮንሲደር የምታደርጉ የምታስቡ፣ ለሌሎች የምታስቡና ሌሎችን የምትንከባከቡ፣ ለሌሎች አብዝታችሁ የምትጨነቁ ደግሞ ይሄ ፐርሰናሊቲ ያለ ልክ ራሳችሁን የምትጫኑ፣ የሆነ ስህተት ስትሰሩ የሆነ ነገር ስታደርጉ ያለ ልክ ራሳችሁን የምትወቅሱ፣ ራሳችሁን ለመለወጥም ደግሞ ያለ ልክ ራሳችሁን የምትጫኑ አይነት ሰዎች ናችሁ። ነገር ግን በዚህ ምስል የታያችሁ የእጅ ምስል ከሆነ ያ ማለት እናንተ በፍጥነት ማሰብ የምትችሉ፣ አይምሮአችሁ በፍጥነት ነገሮችን የሚያስብ እና ብዙ ሰዎች ሲጨነቁ የሚያደርጉት ይጠፋቸዋል። እናንተ ግን በተጨነቃችሁ ቁጥር የማሰብ ችሎታችሁ ከፍ የሚልና ነገሮችን የመፍታት አቅምን የምታገኙ፣ ነገር ግን በሁለት ተመሳሳይ ነገሮች መሃል ግን የመምረጥ ችግር ያለባችሁ፣ የሆነ አይነት ቁርጥ ያለ ውሳኔ ማድረግ ላይ ግን ክፍተትና ችግር ያለባችሁ ሰዎች ናችሁ ማለት ነው። ይህ ፐርሰናሊቲ ቴስት ማንነታችሁን ከገለጣላችሁ በኮሜንት ሴክሽን ላይ ያሳውቁኝ። ዩቲዩብን ገብታችሁ ደግሞ እዛ ላይ ያስቀምጥኩትን ቪዲዮ ተመልከቱ። አመሰግናለሁ።